واسطي اركز واسطي بنات اركز بنات بنات اركز واسطي ነቃ አንበሳ ሰው ለማዳን እየሞከርኩ ነው። ዛሬ ይገባልሻል። አሬ እኛ እኮ በፕሪሚየር ሊጉ በታሪክ እኮ ሳንሸነፍ የወርቅ ዋንጫ የበላን ደግሞ ወያላ ዝም ይችላል። አርሳ ይችላል። ወያላ ዝም አሁን አፋት ከፈትሽ የስነ ስርዓት ናት። ወያላ ዝም እንዴ ሁሌ በትንሽ ትልቁ መቃጥቀጥ ለምደሻል። ለዚህ ለም ከዚህ በኋላ እንታያለን። እሺ ዛሬ ነያ ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። አንበሳው እዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሮብኝ እኮ ነው። እናቴ የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አትደርሺም እያልከኝ ነበር። እምቢ ብዬ ነው። አዎ ኧረ ተው፣ እኔ እንደዚህ ብታደርግ አይደለም። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አዎ አንተም ቢያልክ ያኔ አይዞህ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን እናንተ ቤት? አባ ምን ሆነ የምታለቅሰው? በዚህ ጊዜ ግን ሰው ማመን አያስፈልግም ወንድሜ። ሰው አትመን። ወንድ ልጅ ሲያለቅስ እኮ ሰው አትመን። ሰው ማመን አያስፈልግም። በእናትህ ግባና እስቲ እናውራ። አልገባም። በእናትህ ና በእናትህ ወንድ ልጅ ሰው አትመን። ምን ሆነ ነው አባ? ሰው አትመን። ምን ዘርፈው ነው? አይደለም እና ልዘርፍ ነው ያለኝ። አምጣልኝ አንተ ደንቆሮን። ሰው አትመን ባካችሁ፣ ሰው አትመን። ሰዓት ማርፈድህ ካልቀረ ቢያንስ ሸሚዝህን ለቅለቅ አድርጋ ትመጣም። በቀደም የገንዘብ መቀጮ ደርሰዋል አይደል? ይሄ ደግሞ የመጨረሻ ማስጠንቀቂያ ነው። ወደ ኋላ አንተ ቢነገር የሳልኩትን እየሞከርኩ ነው። የ5 ዓመት ልጅ አለችኝ። እናቷ በቀደም ነው የሞተችባት። ለሷ ለተለረጅ ለሊት ምግብ እሰራለሁ፣ ወስጄ ማቆያ አደርሳለሁ። ስመለስ ሁለታች ይዛለሁ። እዚህ ልጅ ወጥቼ ደግሞ አምሽቼ እሰራለሁ ብቻዬን። መሰናበቻ እሺ የቻልኩትን እየሞከርኩ ለማስተካከል እሞክራለሁ። ለልጄ ስትል አታባር
እየሞከርኩ ተመላላሽ ሰራተኛ ደላላ ሊኮይ ነው አንተ ነህ? እኔ ነኝ። ቤት ሰራተኛ ምን ትችላለሽ? እኔ ማልችለው ለምን ቻፓቲ ለሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ፣ በመላጣው ማለት ነው። ያለ ዘይትስ? መላጣ ብሮ እችላለሁ። እነሱ እንዴ ከሆነ ያለ ደሞዝ መስራትስ? በቴስታ ማለት ነበረ። ስለሌለኝ እኮ ነው። ወንድሜ ምሳ ግዛልኝ። የለኝም ማለት እሺ። ቡና ግዛልኝ። የለኝም። እሺ። የትራንስፖርት ሰርታበላ የለኝም ማለት በቃ እሺ። እኔ ላግዜ አካውንቱን ነገር ይሄ ወይ ማናሻ ዲስታ ተንቀሳቀስ እንጂ ምን ሆኖ ነው? ልጄ ነው ዶክተር። ያው ባስካርጅና ቀልዱ ያለ ቀልዱ ይላል፣ አስቁኝ ይላል። ካላሳቅን ፍጥም በኋቃ ውስጥ በጭንቅላት ለቆ ነው አንጋት ዞር ምን ፉጋራ ትሮማ ዲስ ኦርደር ቀልጅልኝ እኔ ቀል ምንድን እሺ በቃ አንዱ ራሱን ሊያጠፋ ፎቅ ላይ ወጣ። ከዛ ቀድሞ ስልኩ ጠፋ። ከዛ ምን እሱ ነገር ነው አልችልም። ታው ቀልጅ አንዱ ኩል ነኝ ይላል። ኩል ነኝ እያለ የሰፈር ሰው ቻፕስቲክ አይሻልም ምናምን አለ። አያስቅም። አንግነን ስማ አንዱ ታማሚያችን መጥቶ ቂጡ ከማነሱ የተነሳ አርቲፊሻል ቂጥ አስገጠምንለት። አይደለም እንዴ ነው ዶክተር። ሌላ ልንገር፣ ያው አንዱ ደግሞ የወንድሙ አፋብኝ ይሄ ጨዋታ ታግሬ እኮ ነው እኮ አይደለም። ዶክተር ተረጋጋ። ማደንዘዣው ጋር ስትባል እምቢ አጣዳ። እኔ እኮ ዶክተር ነኝ፣ ኮሜዲ አይደለም። ተባረኮቲ ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጮጓራ ምናምን ሁሉን ከትቻለ። ብልቱስ አለ እኮ አለ። ወስተን በበጉ ቆለጥ እየጠረጠርሽኝ ነው። ምኑን በላው ታለና በእናትህ ካላመንሽ ነፈትሽ። እኔ ምን በቁ ፈትሻል። እኔ አታምኝም ማለት ነው። ለድመት አሉት እሱ ሆነ ነው ካላመጣ አለቅማን እናት አቤት ማነው? ሰላም ነው እንደዚህ የቤት ሰራተኛ ሁሉ ልጆች አንቺ ናቸው? ስንት ናቸው ማለት? 9 ይሄ ከካዘርሹ ጋር 10 ማለት ነው። ጡቱን ማጣለም አቢ እዛ ጥባ አትርጭ ማዳገረ ልጆችሽ ናቸው። በቃ ይደጉልሽ ይደጉልሽ። ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምን ተበዛችሁት? ቤት ውስጥ ስሜ ሳልገባ እንደዚህ ተካረጉ። ቢገባማ ይዋጉኛል። ቢገባ ይዋጉኛል። አቢታው ሄሎ አልደውልልህ እንዴት መጣ? ማይ ካሚንግ ጥናት ሰዓት ደረሰ። ቤቢ አለ አይደለም ልግባ ወይ አስጠይቁ ቀየርኩለት ማለት በቃ አንተ 6 ወር ሙሉ አስጠናው። ልጅ ላይ ምንም ለውጥ አላየሁም። ስለዚህ አስጠኝ ቀየርኩለት። አንተ ማስጠናት አትችልም። ባይዘወይ ልጅሽ ምናግሪሽ ደደብ ነው። ዲፕ ደንቆሮ ነው። ልጅን እየሰደብኩ መሆኑ ነው። እኔ ባይዘወይ በጣም ብዙ ህፃናት አስጠንቻለሁ፣ ግን እንደሱ ደጅ አስጠናኝ ሰው የለም። ያው ጭንቅላቱ ምን እንደሚያክል አባብ ግን ምንም አያውቅም። ስራው እኮ በማለት እኮ አይደለም ችግር እኔ ካሳልም ሽጬ እኖራለሁ እኮ በቆሎም እኮ እሸጣለሁ። ግን ልጅሽ ምንድነው? ደደብ ነው። አትሳደብ። ባይዘወይ ደህና አያስፈልግም ልጅሽ ነው። ምክንያቱም አንቺም ደደብ ነሽ ማለት። አሁን 11 ቀን አስጠናውበት ብር አለ በሂሳብ ስጭኝና ያው እንዴት ተሳድበህን ብር ያምራል። እኔ ማሳዝነኝ አንድ ወር ልሰጠ ነበርስ ምን ይመስላል ማለት በደሞዜ ተሳደብኩበት ደደቡ ነው። እሺ አባሳ እንደድም ንግድ ፍቃድ ሲቀር ምናምን ስትባል ምንም እምቢ አልክ። እዚህ ፀጉር ቤት እንትን አልሰቀልኩትም እንጂ እኮ አለ ናርሲሲስት ነኝ። ልሳቅልልህ ነው ታዲያ አሽገዋለሁ። አሁን በ5 ደቂቃ አሽግልሃለሁ። በ5 ደቂቃ ነው ማሽግ። አስተካክልልህ። እንደዚህ የሚባል ነገር የለውም። እሺ አሽግልሃለሁ። አንተ ሲጀመር አትሰማም ሰው። እኛ እንድትለወጥ ብለን ነው እንጂ ስማ አሽግልሃለሁ። እሺ አስተካክላለሁ አለቃ። እንደዚህ የሚባል ነገር የለም። ስማ አስተካክላለሁ። ደግሞ እንዳትረሳ ምኑ ቅባት እኮ አልቀባኝ